ጦርነት ሲያበቃ የጥይት ድምጽ ይቆማል። ግን የጦርነት ውጤት በአንድ ቀን አይጠፋም። አንዳንድ ቁስሎች በሰውነት ላይ ናቸው፣ ሌሎች ግን ማንም አያያቸውም። አንድ ሰው ቤቱን ሊያጣ ይችላል፣ ሌላው ስራውን፣ ሌላው ደግሞ በጦርነት የጠፋው የህይወት ዘመን መመለስ አይችልም። እና ብዙ ሰዎች ዛሬም አንድ ጥያቄ ያላቸው፣ መቼ ነው ወደ ቤታችን የምንመለሰው? ሰላም ከውል በላይ ነውና በወረቀት ላይ የሚፈጸም ስምምነት ብቻ አይደለም። ሰላም ሰው ያለ ፍርሃት ወደ ቤትም መመለስ ሲችል ነው። ልጅ ትምህርት ቤት ሲሄድ ነው። እናት ልጇን ለነገ ስትጨነቅ እንጂ ለዛሬ ህይወቷ ሳትፈራ ስትኖር ነው። ግን የሰላም መንገድ አሁንም ቀላል አይደለም። የተፈናቀሉ ሰዎች፣ ያልተፈቱ የመሬት ጥያቄዎች፣ የደህንነት ፍርሃት፣ የፖለቲካ ክፍል፣ እነዚህ ሁሉ ካልተፈቱ ሰላም በስም ብቻ ሊቀር ይችላል። የተመዘገቡ የተፈናቃዮች ችግሮች እና የ2018 የታዩ የደህንነት ውጥረቶች ይህ ጉዳይን እስካሁን እንዳልተዘጋ ያሳያሉ። ስለዚህ ጥያቄው ጦርነት ቆሟል ወይ ብቻ አይደለም፣ ጥያቄው ሰላም መጥቷል ወይ የሚልም አለበት። ምክንያቱም ጦርነት መቆምና ሰላም መምጣት ሁለት የተለያዩ ነገሮች ናቸው። እንግዲህ ከዚህ በኋላ ምን ሊሆን ይችላል? ማንም ሰው የወደፊቱን በትክክል ነግረን አይችልም። ግን ዛሬ ያሉትን ሁኔታዎች በመመልከት ሶስት ዋና አቅጣጫዎችን ማሰብ እንችላለን። የመጀመሪያ መንገድ ውይይት ነው። የፖለቲካ ተቃራኒ ወገኖች በጦር ሳይሆን በውይይት ጥያቄዎቻቸውን ለመፍታት ቢሞክሩ የመሬት ጥያቄ፣ የደህንነት ጉዳይና የህዝብ መብት በሰላማዊ መንገድ ሊታዩ ይችላሉ። ሁለተኛው መንገድ ጦርነት ሳይኖር ውጥረትን መቀጠል ነው። ሰዎች በፍርሃት ይኖራሉ፣ ፖለቲካው ይከፋፈላል። የሰላም ስምምነት ቢኖርም ዋና ጥያቄዎቹ ሳይፈቱ ይቀራሉ። ይህ ሁኔታ ጦርነት አይደለም፣ ግን ሙሉ ሰላምም አይደለም። ሶስተኛው መንገድ ሁሉም ሰው በጣም የሚፈራው ነው። የተከማቸ ቁጣ፣ ያልተፈቱ ጥያቄዎችና የፖለቲካ ግፊት እንደገና ወደ ግጭት ቢመሩስ? በዚህ ጊዜ የሚጠፋው የፖለቲካ ነጥብ ብቻ አይሆንም፣ የሰው ህይወት ነው። ግን እነዚህ ሶስት መንገዶች በራሳቸው አይመጡም። የሚመጡት በዛሬው ውሳኔ ነው። ምክንያቱም የወደፊት ታሪክ ነገ ብቻ አይጻፍም፣ ዛሬ ይጀምራል። የትግራይን የወደፊት ዕጣ ፈንታ በመሪዎች ንግግር ብቻ ልንረዳው እንችላለን? ምናልባትም አይቻልም። ምክንያቱም ታሪክ የሚከፍለው ተራ ሰው ነው። እያንዳንዱ ሰው የራሱ ጥያቄ አለው። አንድ እናት የምትጠይቀው ልጄ ደህና ይሆናል? አንድ ወጣት የሚጠይቀው እዚህ ላይ የወደፊት ህይወት መገንባት እችላለሁ ወይ? አንድ ገበሬ የሚጠይቀው ደግሞ መሬቴን በሰላም ማረስ እችላለሁ ወይ? አንድ ተፈናቃይ የሚጠይቀው ወደ ቤቴ መቼ እመለሳለሁ የሚሉ ናቸው። ሁሉም አንድ አይሆንም። ሁሉም ሰው አንድ አይነት አያስብም። አንዱ የራሱ ወሳኝነት ይፈልጋል፣ ሌላው ከኢትዮጵያ ጋር በሰላም መኖርን ይፈልጋል፣ ሌላው ደግሞ ፖለቲካውን ትቶ ስራና ህይወት ብቻ ይፈልጋል። ይህ ልዩነት ችግር አይደለም። ችግሩ ልዩነታችን በጥይት መፍታት ሲሆን ነው። ስለዚህ የትግራይ ትልቁ ጥያቄ ምናልባት ማን ያሸንፋል አይደለም፣ የሚቀጥለው ትውልድ ከኛ የተሻለ ህይወት ያገኛል ወይ የሚለው ነው። ምክንያቱም ታሪክ ስለ መሪዎች ስም ብቻ አይደለም፣ ታሪክ ስለ ሰዎች ህይወት ነው። እና አንድ ቀን የዛሬው ትውልድ ለልጆቹ ይጠይቃል፣ እኛስ ምን ተውንላችሁ? እስካሁን የምንጠይቀው ነገር አንድ ነገር ነው፣ ትግራይ ወዴት እየሄደች ነው? ግን ሌላ ጥያቄ የለም። ይህ አቅጣጫ ማን እየወሰነው ነው? መሪዎች ውሳኔ ያደርጋሉ፣ መንግስታት ፖሊሲ ይቀይሳሉ፣ የፖለቲካ ድርጅቶች አቅጣጫ ይወስናሉ። እና አንዳንድ ጊዜ እነዚህ ውሳኔዎች ዋጋ የሚከፍለው ህዝብ ነው። ግን ህዝብ ምንም ኃይል የለውም ማለት አይደለም። ህዝብ የሚጠይቀው ጥያቄ አለው። ሰላም ሲፈልግ ድምጽ አለው፣ ፍትህ ሲፈልግ ድምጽ አለው፣ ለልጆቹ የተሻለ ወደፊት ሲፈልግ ድምጽ አለው። ጥያቄው ግን ይህ ድምጽ ይሰማል ወይ የሚለው ነው። አንድ ሰው የትግራይን ዕጣ ፈንታ ብቻውን ሊወስን አይችልም። ግን አንድ ሰው ሐሰትን እውነት ብሎ እንዳይዳገም መምረጥ ይችላል። ጥላቻን ከማስፋፋት ይልቅ ጥያቄ መጠየቅ ይችላል እና ለልጆቹ የተሻለ ዓለም መፈለግ ይችላል። ስለዚህ የትግራይ ዕጣ ፈንታ በአንድ ሰው እጅ ብቻ አይደለም፣ ግን የሚወስኑት ዛሬ የሚደረጉ ውሳኔዎች ናቸው እና ታሪክ እያየን ነው። ስለዚህ ስለ ትግራይ ስናወራ ስለ ፖለቲካ ብቻ እንናገርም፣ ስለ ቁጥሮች ብቻ እንናገርም፣ ስለ ካርታ ብቻ እንናገርም፣ ስለ ሰዎች እንናገራለን። ዛሬ የተመለከትነው ታሪክ ቀላል አይደለም። የሚያስማሙ ነገሮች አሉ፣ የሚያለያዩ ነገሮችም አሉ፣ የተፈቱ ጉዳዮችም አሉ እና እስካሁን መልስ ያላገኙ ጥያቄዎችም አሉ። ግን አንድ ነገር ግልጽ ነው፣ ጦርነት ሁሉም ጥያቄ አይፈታም። ዛሬ የምንወስነው ውሳኔ ነገ የሚመጣው ትውልድ ይኖርበታል። ልጆቻችን የሚወርሱት ምንድነው? የተሻለ ህይወት ወይስ ያልተጠናቀቀ ግጭት? የተገነባ ሀገር ወይስ የተላለፈ ቁጣ?
የትግራይ ወደፊት በአንድ ቪዲዮ ሊወሰን አይችልም። በአንድ ፓርቲ ብቻ አይወሰንም። በአንድ በሬ ብቻም አይወሰንም። ግን ዛሬ የምንመርጠው አቅጣጫ ነገ የሚጻፈውን ታሪክ ይነካዋል። ስለዚህ የትግራይ ዕጣ ፈንታ ምን ይሆናል? መልሱን ዛሬ ማንም በእርግጠኝነት ሊነግረን አይችልም። ግን አንድ ነገር እኛ መምረጥ እንችላለን። የሚቀጥለው ታሪክ በጥላቻ ይጻፍ ወይስ በሰላም? የሚቀጥለው ትውልድ የዛሬን ስቃይ ይውረስ ወይስ ከዚህ ታሪክ ተምሮ አዲስ ጉዞ ይጀምር? ትግራይ የት እንደምትደርስ ታሪክ መልሰዋል። ግን ዛሬ የምንጠይቀው ጥያቄ ይህ ነው። እኛ ወዴት እንድትደርስ እንፈልጋለን?